ነው የምትለኝ? ሁሉንም ነገር አውቃለሁ። ዘመዱ ነኝ፣ ቤተሰቡ ነኝ ምናምን ትሄድ አንተ እያሰብክ እንዳለው አይነት ነገር አለ። ላዳችሁ በቀት መጥቆ የለ እንደ ጨረቃ ላይ ደርሳችኋል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። አንድ ችግር ወጣን ስንል አንድ ችግር ውስጥ እንገባለን። አንዱ መስመር አስያዘን ስንል አንዱ መስመር ይስትብናል። እውነት ለመናገር እኔ ማ ላይ መፍረድ እንዳለብኝና አሁን በማን ማዘን እንዳለብኝ ሁላ ማለት እየከበደኝ ነው ያለው። በዚህ በኩል አሁን እውነት ለመናገር ትልቅ ስህተት ውስጥ ነው ያለችው። መወሰን እየከበዳት ነው። ሳሚን የሚያሳዝን ሳሚን የሚያስከፋ ውስጡን ሊያደማ የሚችል አይነት ውሳኔና ድርጊት ነው እያደረገች ያለችው። አንዳንዴ ደግሞ ሳስበው እውነት የሆነ ነገር ስናገርም ምናምን ለወንድሙ ያደላል ብቻ አይነት ነገርም እንደዛ እንዳይሰማኝ እያልኩኝ ዝምታ እመርጣለሁ። አንዳንዴ ብዙ የምናገረው ነገር እያለ ማለት ነው። በዚህ በኩልም ደግሞ ሳሚ መወሰን እያቃተው ያለ ይመስለኛል። ማለት የውሳኔ ሰው እየሆነልኝ አይደለም በአሁኑ ሰዓት ላይ ማለት ነውና እሱም ደግሞ ያናድደኛል የሆነ ነገር ባለመወሰኑ ማለት ነውና በእርግጥ አሁን ያሉበት ሁኔታ ትንሽ አይደለም በትልቁ ይከብዳል። አያያችሁት ነው ይከብዳል። ግን ምን እንደተፈጠረ አይታችኋል። እንግዲህ ያ ሰውዬ ብሎ በሁሉም አቅጣጫ ፈትኗቸው ነበረ። አሁን ግን ጭራሽ ልጅ ይዞ መጣ። ልጅቷ ምንድናት ምናምን የሚለውን ነገር ምን አርጊ ነው የምትለኝ? ሁሉንም ነገር አውቃለሁ። ዘመዱ ነኝ፣ ቤተሰቡ ነኝ ምናምን ትሄድ እንዴ? ዘመዱ ከሆንክ የሚበላውንና የሚጠጣውን ማባኔ ነኝ እንዴ? ለምንድን ነው ራሷን የሳተችው? ይቺ ህፃንስ ምንድነች? ምንድነው እሱ እየተከናወነ ያለው ነው? አሁን ጥያቄ እሷ ራሷ ስትኮ እናንተ ነበራችሁ ያላችሁት። እኔ የለውም አይደለም። ልጅቷን እኮ አይተሻታል አይደል? እንዴ ህፃኗ አለች እኮ ቤት ውስጥ አይቻታለሁ፣ ግን አላውቃትም። እኔ እንዴት ነው ማታውቂያት? ምናቸው ነች? ምንድነው? እኔ አላውቅም። ሰውዬ ጠይቃት። እሷ ስለ ዳኒ ሁሉንም ነገር ታውቂያለሽ? ስለ ዳኒ ሁሉንም ነገር አውቃለሁ እያልሽ ስትይ አልነበር እንዴ? የማውቀውን ነገርኳችሁ፣ ግን ይሄንን እኔ አላውቅም። ለእኔ ራሱ እኮ አዲስ ነው የሆነብኝ። አላውቅም ነው ይሄ ስትነቃ ለነገሩ እኮ ነገር ስትነቃ እኮ ትነግረናለች። ችግር የለውም እኮ እሷ ለምን አጠይቃትም ታዲያ? እኔ ማይቼ እንትን ተረጋጋች እስካሁን ድረስ ራሴ ሊፈረዳ ነው ምናምን እያለች ሄደሽ በረዶ አድርጊላት ምናምን ይዘሻት እንድትመጪ ፈልጋለሁ። እሷን እና ትንገረን፣ ራሷ ትንገረን። ራሷን ስለሳተችበት ነገር ከሷ ውጪ የሚያውቅ ሰው የለም መቼም ማለት። ስለዚህ እኔን አልጨቅጭቀኝ። እሷን ጠይቃት፣ እጠራታለሁ። በቃ አመጣታለሁ። እሷን ጠይቃት እኮ። ግን የምታውቂው ነገር ካለ ንገሪን፣ ምንም ችግር የለውም እያልኩሽ እኮ ነው። ካላወኩስ አላውቅም። በቃ አንተስ የምታውቀው ነገር አለ? ምን ነው ዝም አልክ? ምንም እሷ ካላወቀች ኧረ በደንብ በስነ ስርዓት የምታውቀው ነገር አለ። እርግጠኛ ነኝ በደንብ የምታውቀው ነገር አለ ማለት ነው። እኔ ያላወቅኩት ማለት ነው። እስክትነቃም አንጠብቅም። ንገረኝ የምታውቀው ነገር እኮ ጠይቀው ነው እና ፈዘዘ እኮ የምታውቀው ነገር አለ። ምንድን ነው እሱ እኔ ላይ የምታፈጠው? አንቺ ግን በስነ ስርዓት የምታውቂው ነገር አለ። ሁለታችሁ የምታውቁት ነገር አለ። እየተጣቃቀሳችሁብኝ አውቃችሁ ማለት ነው። እኔ እየተጣቃቀስኩ አይደለም። አላውቅም ሙድ እያያዛችሁብኝ በስነ ስርዓት ማለት ነው። እሺና ቀስቅሻ ቶሎ በይ እንትን ይዘሽ ነይ። ምን አቀስቅሽላት፣ ራሷን በረዶ ምናምን አድርጊላት። ነይ ውስጥ ግቢ ታች ፎጣ አለልሽ። ከዛ ወስደሽ በፎጣ ምናምን አቀስቅሽላት። አንተ የምታውቀው ነገር አለው እያልኩ እኮ ነው። ቀስቅሰሽ ይዘሻል። ቶሎ በይ የምታውቀው ነገር አለ። ምን አባን የምታየኝ? የምታውቀው ነገር አለው እያልኩ እኮ ነው። ከብት ለምን ግራ እንደምታጋቡኝ እኔ ግራ እየገባኝ ነው ጭራሽ ማለት ነው። የሆነ የምታውቁት ነገር እንዳለ በስነ ስርዓት ያስታውቅባቸዋል። ግን ከኔ መደበቅ የፈለጋችሁት ነገር አለ፣ አንቺም ጭምር ማለት ነው።
ጊዜ አታቃጥሉ። ለምን ራስሽን ሳልሽ ምንድነው እየተከናወነ ያለው? ልጅቷስ ምንድነች? ህፃን አጋጣሚ እኮ ነው ራሷን የሳተችው። አሁን ከኔ በቃ አጋጣሚ እኮ ነው። ሰው ማለት ይደነግጣል ምናምን አይደል? በቃ እንደዛ ነው የተፈጠረው። አሟት ነበር አይደል? አሞች ነበር እንዴ? በፊት አሞኝ አልነበረም፣ ደህና ነበር። ግን ሳያት ነው በቃ እንደዚህ ነው እኮ። እኔ እኮ እሱ እኮ ነው ግራ ያጋባኝ። በፊት አሞሽ ቢሆን ኖሮ ምናልባት ራስሽን ልስጪ ትችያለሽ። ምን ይዞብኝ መጣ ብለሽ ምናምን ነገር ድንገት ማለት ነው። ይሄ ግን በስነ ስርዓት የምታውቂው ነገር ስላለ ብቻ ነው። ሌላ ምንም ምክንያት የላችሁም። ሶስታችሁም ደግሞ የምታውቁት ነገር አለ። ምንድነው የሚያውቁት እነሱ? 5 ደቂቃ ሰጣችኋለሁ። በዚህ 5 ደቂቃ ውስጥ ማለት ነው እየሰማሽ ነው አይደል? እየሰማሁ አንቺ የምታውቂው ነገር አለ። በዚህ 5 ደቂቃ ውስጥ ተማክራችሁ ሁሉንም ነገር ግልጽ እንድታደርጉልኝ ይፈልጋል። እኔ ምንም ደቂቃ እንደሰጠኝ አንተም ታውቃለህ፣ አንተም ታውቃለህ። እኔ ምንም ደቂቃ እንደሰጠኝ ነግሬያችኋለሁ። እኔ ምን ላድርግ ነው? እሺ በቃ አሁን የተፈጠረውን ነገር እኔ ብናገር እኮ ማንም ሰው አይሰማውም። እንዴ አያምርብኝም። ሲጀምር አሁን እኔ ባወራ ማንም ሰው አያምረኝም፣ አያምርብኝም። በቃ ያ ደግሞ እኔ ራሴ አውቀዋለሁ። ግን ይቅርታ አድርጊልኝና አንቺ አሁን ብዙ ምክንያት ሊኖሩሽ ይችላሉ እንደዛ ያልሽበት ማለት ነው። እነሱ አይረዱሽም። ግን ደግሞ ይውጣልሽና ንገራቸው ለነሱ የምታውቂው ነገር ካለ ማለት ነው። ሰው እንደዚህ ዝም ብሎ አይወርቅም በቁሙ። ዝም በቃ ሳይልቅ አንቺ ነሽ ልታውቂው የምትችይው። ግቢ እስኪ አሁን አንዴ። ኧረ እባክህ አዎ ግቢልና አንተ ራስህ ፈዛል የምታውቀው ነገር አለ። እናወራው ነገር አለ። ግቢ አንዴ። ኧረ ምንድን ነው እሱ የምናደርገው? ዮናስ ነው እኮ ሁሉንም ነገር እንዲህ ነው ብዬ ባወራ አንተም እኮ ማንም ሰው በቃ በተለይ እነሱ አይቀበሉም። አሁን እኔ የምናገረው ነገር ማለት ነው አይደለም ፍቅር ይቅርና እኔ እንጃ እኔ ለራሴ ለወለደችኝ እናቴ ራሱ ይሄን ስትሰማ በጣም ከባድ ነው። ለቤተሰቡ ላይ የሚያሳፍርና በጣም የሚያስጠላ ነገር ነውና ይሄ እንደዚህ ቤቴ መበጥበጡ ነው ማለት ሌላውን ስለ ልጅቷ ሳይሆን ቤቴ መበጥበጡ በቃ ያሳፍራል። ድሮ መናገር ነበረብኝ፣ አሁን መናገር ነበረብኝ። አስፈላጊ ነበር ወይ? ለኔ አልነበረም። እንደገና ደግሞ እሱ አሁን ለምን ድሮ አልነገርሽኝም፣ ለምን በፊት አልነገርሽኝም ብነግረው ምንም ትርጉም የለውም። እኔ ጋር ያለቀ ነገር ነው ብዬ ስላሰብኩኝ ማለት ነው። አሁን ለምን ይዟት እንደመጣ እኔ እሱ ግራ ገባኝ። እስከዛሬ እኮ ብዙ ነገር ጠይቄዋለሁ እኮ ከዚህ ከመጣ ጀምሮ እኮ ብዙ ነገር አውርቼዋለሁ። ግን ምንም አይነት ነገር ስለልጅቷ ወንድ ቀድሞ አውርቶኝ አያውቅም። እኔ አሁን ስለመራሱ እንደምታወሪ እኔ ግራ እየገባኝ ነው። የሆነስ ግልጽ እኮ ነው የማወራውን ነገር። ምንም የተለየ ነገር እኮ አላወራውም። ምንም ግራ ነው ያጋባኝ። ግልጽ ነው የማወራው። እኔ አሁን የጨነቀኝ አሁን ምን አይነት መልስ ነው? ተማክራችሁ መልስ ስጡኝ ነው እያለ ያለው። ምን አይነት መልስ ነው የምሰጠው? ምንድን ነው የምለው? እሺ መልስ ማሰጠት አለበት። በቃ እሱን ሊያበሳጭ የማይችል መልስ ሊያበሳጭ የማይችል ምንም ነገር ብሰማ በአብዛት ምንም ሁሉንም ነው ግን የሚያበሳጨው። የማበሳጨው ነገር ምን ነገር ነው አይችልም። እኔ አሁን እኔ ባስ በጣም ያሳስበኝ በቃ ልጆቼን ሊበተኑ እንደሆነ ነው የሚሰማኝ። ምን ተስፋ መቁረጥ ነው ግን እሷ ቢያንስ አድርጋለች። ቢያንስ ከነ ባሮክ ምናምን ነፍሳ ታውቃለች። እነ ባሮክ ደግሞ በጣም ብዙ ነገር ይጠብቃቸዋል ገና። በጣም ማሰብ አለብን። በጣም ማለት ነው። ካልሆነ ሌላ ውስጥ ምን አዲስ ነገር አለ? ምን ማለት ምን አይነት ሀሳብ ነው ያለው? ምን አይነት ሀሳብ ይቀበለኛል? ምንስ ደግሞ ቢሰማስ ምንስ ያስደስተዋል? አሁን እንዴ ከቻልክ አንተ በቃ ከቻልክ እዚህ ቤት እንዳይመጣ ያ ሰይጣን እዚህ ቤት እንዳይመጣ ማረግ ከጓደኞችም ከምንም ጋር ተባብረ ማለት ነው። ድጋሚ አይኑን እንዳለ ነው። አሁን እኮ የሱ ቤት እዚህ ቤት የሱ እዚህ ቤት መምጣት ብቻ አይደለም ችግሩ። እዚህ ቤት የመጣ ነው እኮ
ምን ይሻለኛል? በእናትህ እኔ ተጨንቄያለሁ። አብድ ነው ይምር ጭንቅላቴ ሁሉ አልፈቀደም። ጥራ ውስጥ ሄድና ላበለው። ምን አይነት ውሳኔ ነው? ወይ ደግሞ ምን እያሰበ ነው? ምን እያደረገ ነው? በቃ አንተ እውነታውን ለምን እንደማትናገረው ቶሎ እንድትነግሩኝ ብቻ ነው። ውጤቱን ብቻ ነው ሲጀመር ከዚህ በላይ ምንም መታገስ አልፈልግም። ኖ መናገር ብቻ ነው የምፈልገው። እኔ ምን እንደሆነ ሚስጥራችሁ ምን እንደሆነ እዚህ ጋር ያለውን ነገር ዮናስ ለምንድን ነው በቃ አትጨንቀኝ። እራሱ ማንሽ ልጅቷ የማንች ቶሎ እንድትነግሪኝ ነው ራስህንም ተናገር። ዮናስ ምንድነው? እኔ አታስጨንቀኝ። ከዚህ በላይ ዮናስ አይደለም የሚመለከተው፣ ዮናስ አይደለም የሚመለከተው፣ አንቺ ነሽ የሚመለከትሽ በስፋት። ምክንያቱም አንቺ ነሽ ፌንት የሰራችው። እሷ ላይ አትጩባት። ልጁም ደግሞ ይዞ የመጣው አንቺ ጋር ነው እንጂ ዮናስ ጋር አይደለም እኮ። ዮናስ በወቅቱ እኮ በጊዜው እዛ አልነበረም እኮ። ምን እንደምትይው አይደለም፣ እየተሳሳትክ ነው። እኔ ይቅርታ አድርጉልኝ ማለት ይቅርታ አድርግልኝና ምንድን ነው የምትሳሳተው? ያማን እሷ ጋር ጥፋት ምንም ነገር ጥፋት የለም። ኧረ በእናትህ የለም። ፌንት መስራቷ ጥፋት አይደለም። እሱ አጋጣሚዎች ነው። አጋጣሚ ነው። ለምን የጻን ልጅ ወሬ ታወራለች? ዘይታ መውደቁ አጋጣሚ ነው እንጂ እሷ ጋር ምንም አይነት ስህተት ችግር የለም። እኔ ይቅርታ አድርግልኝ እውነት በጣም ማለት ነው። መጀመሪያ እኔ አንተን ከችግር ለማውጣት እንደ በዛም ያወራው። ቆይ እሺ አዳምጠኝ። የጠየኩሽ መልሽልኝ አንቺ። ዮናስ ለምን ግልጽ መንገድ አታወራው? ማለት እሷ ጋር አይደለም ችግሩ፣ እኔ ጋር ነው ችግሩ። ሁሉ ነገር በቃ ይሄ ጉዳይ እኔ እናንተ ጉዳይ ነው አይደል? አብረው በቃ እኔ አንተን ለመርዳት ብዙ ሞክሬያለሁ። መስዋዕት የምችለውን ያቀምኝ ከፍያለሁ አይደለ? ግን ደግሞ እንደዛውም እየረዳሁ ማለት ነው ከጀርባ ትልቅ ማለት ነው አንተን ሊጎዳ የሚችል ውሸት ዋሽቻለሁ። በቅድሚያ በእናትህ ያውና ለቃቀኝ ወደዛ። የምን አባ ውሸት ነው የምትዋሸው? ምን ነው ውሸት? ይቅርታ አድርግልኝ። ትልቁ እኔ ጉዳያችን ወሬያችን ስላንቺ ስለመጣችው ልጅ ሆኖ ሳለ እሱ ደግሞ ምንድነው በዛ የሚያወራ እኮ ከእሷ ጋር የሚገናኝ ነገር አይደለም እያልኩ እኮ ነው። ለምን አታዳምጠኝም? መጀመሪያ ይቅርታ አድርግልኝ። አሳጅኝ ለቃቀኝ። ግሬ እንዳትነካ ለሚያወራው ነገር አላረግም። አሁን ልነግርህ እኮ ምን እንደሆነ ሳላቅ ነው እንደማደርገው። ምን ማለት ነው? ስለ ልጅቷ ጉዳይ ዋሻው ነገር ስላለ ነው። እሱን ይቅርታ አድርግልኝና እኔ ሁሉንም እውነት እነግርሃለሁ። የምሬን ነው የምልህ። ብዙ ነገር ከመሆኑ በፊት እኔ ከአሁኑ ልንገርህ ብዬ ነው ብዙ ችግር ሳይፈጠር። ምንድነው እሱ ስለ ልጅቷ ጉዳይ እናንተ የአንተ ህይወት ምን አገናኘው እያልኩ እኮ ነው። ከኔ ህይወት ጋር ነው የሚገናኘው። እኔ በእኔ ምክንያት አቦ አትለፍልፍ። በዛ ተናገር። መናገር ያለብን ነገር ያሟ እንዴ እውነቱን ስነግርህ እኔ ያ ሰውዬ አሁን እንደ ድሮ ሴጣን አይደለም። ማለቴ ትንሽ ጸበል ከገባ በኋላ ተሽሎታልና ተባበረኝ አልኩት አንድ ነገር። ከዛ ተባበረኝ። ምን ነው የሚተባበረ? በጌታ ስም ለምን እንደማትናገረው እየጠበቅኩ እኮ ነው። አንድ መልካም ነገር ብቻ እርዳኝ አልኩት፣ ተረዳኝ። እና የእሷ ልጅ ዝም በይ በእናትሽ አንቺ። እዚህ ቤት መምጣቷ ማለት እዚህ ቤት ስትመጣ ሕፃኗ እንዳጋጣሚ ሆኖ ራሷን ሳተች። አላውቅም ብቻ እሱ የአጋጣሚና ግጥም ተሞክሮ ነው። ልወጣ ነው እኔ እኮ እየነገርኩህ። የምትናገር ከሆነ ተናገር እያልኩ ነው በቃ እንጂ ልጅቷና እሷ የሚገናኙበት አንድ ምክንያት የለም አይደል? እንትን እዚህ ቤት የመጣችው ሕፃን አንተ እያሰብክ እንዳለው አይነት ነገር አይደለም። ሕፃኗ የኔ ልጅ ነች። ምን የኔ ናት ልጅቷ። እዚህ ቤት አምጣልኝ አልኩት፣ አመጣልኝ በቃ። ምንድን ነው? ጭንቅላታችሁ በቃ መጥቆ የለ እንደ ጨረቃ ላይ ደርሳችኋል እኮ ጭንቅላታችሁ በጣም በምንም አይነት መንገድ አድርጋል። ልጅቷ የኔ ነች ይላል እንደ አፍርም እንደ ሼም አይዝም። ትንሽ እንኳን አታፍሩም? እዚህ ጋር እኔ ላይ ስትጠቃቀሱ ምንም አልተጠቃቀሱ። ኧረ በጣም ካጨብጠኝ ግባለት በእናትህ
ተነሳንተ ውሻ ምንድነው የምንጠቃቀሰው? ምንም አልተጠቃቀስንም። በምንም ታምር የሱ ልጅ ልትሆን አትችልም። ያ ችግር ስላለብሽ ለመደበቅ እየሞከርሽ ነው ያለሽ ነው። ዝም በል አፋሽ። የታባ ነው ልጅ የምትወልደው አንተ? አላውቅም እኔ አንተ ከማን ጋር ምን ሪሌሽንሺፕ እንዳለ አላውቅም። ስለሱ ላይ ሁሉንም ነገር ታውቃለህ። ዝም በይ ወደዛ። አንቺ ልትከራከሪ ነው ወግድ? እኔ በቃ ፌንት ሰርተሽ ልጅ ሲመጣ ጠብቀሽ ፌንት ሰርተሽ አጋጣሚ ነው ቢያንስ ስትሸውዱ ማለት ነው። በልክ ሸውድ። አንተ እንደ ህፃን አታታልለኝም። እኔ አንታለው ካደለም ጭንቅላት አለኝ አስባለሁ። እንደ ህፃን ልጅ አታታልሉኝም። እኔ ቆይ ምን ማረጋጋት የምትፈልግበት መንገድ አረጋጋ። ዝም በል። ያንተ ነች አይደል? በጣም አሳደግች የምታክል ልጅ አይደል? ዝም በል። ሳር በልታ ነው የምታርገው። እኔ አላውቅም አንተ እኔ ልሸውት አንቺ እንዴት አድርጌ እንደማስወጣሽና እንዴት አድርጌ እውነታውን እንደማስወጣ አውቃለሁ። ዳንኤልም ይመጣል። እንዴት አድርጌ እውነቱን እንደማስወጣ አንተ ግን በዚህ መንገድ ከእሷ ጋር ለመተባበር መሞከር በጣም ነው የሚያሳዝነው። የማንም ሹልቂት ጋር ተባብረሽ እኔ ላይ እንትን ትያለሽ፣ ሙርት ይያለሽ። ትንሽ አታፍሪ?